ሰላም ጤና ይስጥልኝ የአዌቱ ዜና አድማጮቻችን፣ የዕለቱን አበይ ዜናዎች እንደሚከተለው አቀርባለሁ። ቻናሉን ሰብስክራይብ በማድረግ የጀምሩ ቤተሰብም ይሁኑ። አሜሪካ በኢራን ላይ ጥቃት መፈጸሟን ስትገልጽ ኢራን አጸፋ መመለሷን አስታወቀች። ኢራን በሆርሙዝ ወሽመጥ ባልተፈቀደ መስመር ሲጓዝ ነበር ያለችውን መርከብ ከመታች በኋላ የአሜሪካ ጦር ኢራን ውስጥ ጥቃት መፈጸሙን ሲገልጽ፣ ኢራን ደግሞ በምላሹ የአሜሪካ ይዞታዎችን ማጥቃቷን አስታወቀች። የአሜሪካ ጦር ሰራዊት ማዕከላዊ እዝ አርብ ዕለት በኢራን የሚሳኤልና የድሮን ማከማቻ እንዲሁም የባህር ጠረፏን በምትቆጣጠርባቸው የራዳር ማዕከላት ላይ ጥቃት መፈጸሙን አስታውቋል። እርምጃው በሆርሙዝ ወሽመጥ መዘጋት ለረጅም ጊዜ ቆመው የነበሩ መርከቦችን የማስወጣት ስራ እንዲቆም ላደረገውና ኢራን በአንድ የጭነት መርከብ ላይ ሐሙስ ዕለት ለፈጸመችው ጥቃት ምላሽ መሆኑ ተገልጿል። ኢራን ግን የጭነት መርከቡ የተመታው ወሳኙን የባህር መተላለፊያ ለማቋረጥ ባልተፈቀደ መስመር በመጓዙ ምክንያት መሆኑን ገልጻለች። የአሜሪካ ማዕከላዊ ሴንትኮም ኢራን ላይ የተፈጸመው ጥቃት ኃይለኛ ምላሽ ሲል ገልጾታል። የኢራን ኃይሎች በጭነት መርከብ ላይ የፈጸሙት ተቀባይነት የሌለው ጥቃት በግልጽ የተኩስ አቁሙን የሚጥስ ነው ብሏል ባወጣው መግለጫ። በተጨማሪም በወሳኙ ዓለም አቀፍ የንግድ መስመር በኩል የሚተላለፉት መርከቦች ቁጥር እየጨመረ ባለበት ጊዜ ኢራን አደገኛ የባህር ላይ እንቅስቃሴ የሚያደናቅፍ ነው ብሏል። ወታደራዊ እዙ እንዳለው የአሜሪካ ጦር በሆርሙዝ በኩል የሚተላለፉ የንግድ መርከቦች በሰላም እንዲያልፉ የሚያስችል ድጋፍ ማድረጉን ይቀጥላል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አሜሪካ መርከቦች በሆርሙዝ ላይ ከተፈቀደው መስመር ውጪ መጓዛቸውንና የተለያዩ ምክንያቶችን በማቅረብ በሀገሪቱ የባህር ዳርቻዎች ላይ የአየር ጥቃት ፈጽማለች ብሏል። አብዮታዊ ዘቡ ዝርዝር መረጃ ሳይሰጥ ለተፈጸመው ጥቃት በአካባቢው በሚገኙ የአሜሪካ ይዞታዎች ላይ የአጸፋ እርምጃ መውሰዱን አስታውቋል። ቢቢሲ በጉዳዩ ላይ ከአሜሪካ መከላከያ መስሪያ ቤት መልስ ለማግኘት ጥያቄ አቅርቧል። በተጨማሪም ጥቃቱ የሚደገም ከሆነ ምላሻችን ከአሁኑ የበለጠ ይሆናል ሲል የኢራን አብዮታዊ ዘብ አስጠንቅቋል። ለወራት ተዘግቶ የቆየው የሆርሙዝ ወሽመጥ በአሜሪካና በኢራን መካከል ስምምነት ላይ ከተደረሰ በኋላ ተከፍቶ መርከቦች ከአካባቢው መውጣት ጀምረዋል። እስራኤልና ሊባኖስ በአሜሪካ አሸማጋይነት የስምምነት ማዕቀፍ ተፈራረሙ። በአሜሪካ አሸማጋይነት ለበርካታ ቀናት ዋሽንግተን ድርድር ሲያካሂዱ የነበሩት እስራኤልና ሊባኖስ የስምምነት ማዕቀፍ ላይ ተፈራረሙ። የአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮ እንደገለጹት አሁን በተፈረመው ስምምነት አማካኝነት ዘላቂ ሰላምና ደህንነት ለማስፈን የሚያስችል ማዕቀፍ መዘጋጀት ይጀምራል። ሁለቱ ሀገራት መፈራረማቸው የተሰማው በእስራኤል ኃይሎችና በኢራን የሚደገፈው ሄዝቦላ ተግባራዊ እየሆነ ያለው ተኩስ አቁም ወደ ጎን በማለት ደቡብ ሊባኖስ ውስጥ የተወሰነ ውጊያ ማድረግ በቀጠሉበት ወቅት ነው። እስራኤል ጋር እየተዋጋ ያለው ሄዝቦላ አርብ ዕለት የተፈረመው ስምምነት አካል አይደለም። ቡድኑ በስምምነቱ አማካኝነት በደቡብ ሊባኖስ ከሚገኘው ደቡብ ሊታኒ አካባቢ ለማስወጣት ይስማማ እንደሆነ ግልጽ አይደለም። አሜሪካ በእስራኤልና በሄዝቦላ መካከል ያለው ውጥረት ከኢራን ጋር የተደረገውን የሰላም ስምምነት ሊያደናቅፍ ይችላል የሚል ስጋት ገብቷታል። ከአሜሪካ ጋር በተፈረመው ስምምነት ላይ ኢራን ሊባኖስን ጨምሮ በሁሉም ግንባሮች ውጊያ እንዲቆም ያቀረበችው ጥያቄ ተግባራዊ እንደሚሆን ቃል ተገብቶላታል። ሁለቱ ሀገራት በዓለም አቀፍ የፖለቲካ ወይም የሕግ መድረኮች ላይ የሚደረጉ ማንኛቸውም ጠበኛ ወይም የጠላትነት ድርጊቶች ለማቆምም ተስማምተዋል። እስረኞችን ለመልቀቅና የሞቱ ሰዎችን ማንኛውም ቅሪት አሳልፎ ለመስጠትም ቃል ገብተዋል። ይሁን እንጂ ሁለቱ መንግስታት የተፈረመው ማዕቀፍ ራሳቸውን የመከላከል ተፈጥሯዊ መብታቸው ከመጠቀም እንደማያግዳቸው እውቅና ሰጥተዋል። በስምምነቱ እንደሚገለጸው መንግስታዊ ያልሆኑ ታጣቂ ቡድኖች ትጥቅ መፍታታቸው እና ተያያዥ መሰረተ ልማቶች መፍረሳቸው እስኪረጋገጥ ድረስ የሊባኖስ ጦር ኃይሎች በሁሉም የሊባኖስ ግዛቶች ውስጥ ሉዓላዊ ስልጣን ይኖራቸዋል። ይህን እቅድ ለማሳካት ሲባል ሊባኖስ
በአሜሪካ መሪነት የዓለም አቀፍ እና በተለይም የአረብ አጋሮችን ድጋፍ ትጠይቃለች። ማዕቀፉን ለማስፈጸም እንዲቻል በአሜሪካ የሚደገፍ ወታደራዊ የቅንጅት ቡድን እንደሚቋቋም ተገልጿል። በስተመጨረሻም ስለ ጤና መረጃ አስፈላጊ ነገር ግን ጎጂ የሆነውን የጨው አወሳሰዳችንን እንዴት መመጠን እንችላለን? ጨው ምግባችንን የበለጠ ያጣፍጠዋል፣ ለሰው ልጅ ሕይወትም አስፈላጊ ነው። በጨው ውስጥ የሚገኘው ሶዲየም በሰውነት ውስጥ የሚኖረውን ትክክለኛውን የውሃ መጠን ለመጠበቅ በጣም አስፈላጊ ነው። ሕዋሳትም ንጥረ ምግቦችን እንዲወስዱ ይረዳል። በዩናይትድ ስቴትስ በሚገኘው ሩትገር ዩኒቨርሲቲ የሥነ ምግብ ፕሮፌሰር የሆኑት ፖል ብርስሊ ጨው ለሕይወት አስፈላጊ ነው ሲሉ ጠቅለል አድርገው ይገልጻሉ። የዓለም ጤና ድርጅትም በቀን 2 ግራም ሶዲየም የያዘ 5 ግራም ጨው እንድንመገብ ይመክራል። ይህም ከአንድ የሻይ ማንኪያ ጋር እኩል ነው። በዓለም ላይ ሰዎች የሚወስዱት አማካዩ የጨው መጠን 11 ግራም ነው። ይህም በልብ እና በደም ቧንቧ በሽታዎች፣ በጨጓራ ካንሰር፣ ከመጠን ባለፈ ውፍረት፣ በአጥንት መሳሳት እና በኩላሊት በሽታ የመያዝ ዕድልን ይጨምራል። በዓለም ላይ 1.8 ሚሊዮን ሰዎች በየዓመቱ ከመጠን በላይ ጨው በመጠቀም ሕይወታቸው ያልፋል ሲል የዓለም ጤና ድርጅት ገልጿል። በዓለም ዙሪያ ከ1 ቢሊዮን በላይ ሰዎች በከፍተኛ የደም ግፊት ይሰቃያሉ። የጨው መጠን መቀነስ ችግሩ ለመከላከልና ለማከም ይረዳል። ጨው ሲበዛ ሰውነታችን መጀመሪያ የሚያደርገው ነገር ማሟሟት ነው። ሰውነታችን ውስጥ ውሃ ስለሚበዛ ያንን ለማንቀሳቀስ በሚል የደም ግፊታችን ይጨምራል ሲሉ በአውስትራሊያ ኒውካስል ዩኒቨርሲቲ የሥነ ምግብና የአመጋገብ ፕሮፌሰር የሆኑት ክሌር ያብራራሉ። የዚህ መዘዝ አስከፊ ሊሆን ይችላል። አንጎል ውስጥ ያሉ እና ሌሎች ስስ የሆኑ ደም ስሮች ሊፈነዱና ስትሮክ ሊያስከትሉ ይችላሉ። ፕሮፌሰሩ ሲመክሩ የራስዎን ምግብ የሚያበስሉ ከሆነ ከጨው ይልቅ ቅጠላቅጠሎችን እና ቅመሞችን ጨምሩ በማለት በተቻለን አቅም የጨው ፍጆታችንን መጠን በመቀነስ ለሰውነታችን ጤንነት አስፈላጊ በሆነ መጠን መመገብ ይኖርብናል ብለዋል።